አሃሃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ወይ 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 በእግሬ መንገድ እየሄድኩ ነው። ይታያችኋል? ሰው አለ ብዬ ነው እዛ ጋር። እስኪ የገጠር ኑሮ ይኸው ከኋላ ይሁኑ። እንደዚህ ሲሆን ይመቻል። አሁን ስንት ሰዓት እንገባለን? ሲጀመር እኮ እኔ ታለቀኩት እኮ ማለት ነው። ሰዓት ትናንትና ምሳል ግባ ያነሰብኝ ወይኔ መቼ ነው የምንደርሰው? ማታ እስኪ ቤተሰብ ሙአዝ እኮ እኛ ጋር ለምን ሄደ? እዚህ ነው አንደርስም የኔ ውድ ያ ጀማ። እስኪ ምን ይመስላል? የገጠር ልጅ ካለ ላይክ ኤንድ ሰብስክራይብ እያደረጋችሁ ኮመንት አስቀምጡልኝ። እስኪ የገጠር ልጅ ካለ ባጃጅ የለም መኪና የለም አለ፣ ግን ያው አለ አይደል በነገሮች ሁሉ ማለት ነው። እና በእግሬ እየተሰጠስኩት ነው። እስኪ ያ ረቢ እሺ አይሰበርም። የገጠር ልጅ ካለ ላይክ ኮመንት ሰብስክራይብ። የኦመርን ትምህርት ቤት ያልነሳው ነበር አይነሳም። ባጃጅ መጣ ከኋላ። አረ እንኳን መተናል እንዲፈራሁት አይደለም ግን ይኸው ነገሩ አይታይም እንጂ መቅደላ የሚባለው ሰፈር ሀገር ያች ማዶ ናት። መቅደላ የሚባለው ሀገር ግን ስላልቀረብኩኝ አይታይም በደንብ። ቤተሰብ እንዴት እንደደከመኝ ማለት ነው። ውስጥ እግሬን አመመኝ። አይዟችሁ ያ ጀማ ላይክ ኤንድ ሰብስክራይብ አበረታቱኝ። በእግሬ እየሄድኩ ነው። የሀገር ሁኔታ ማለት ነው። መኪና የለም። በእርግጥ አምሽተን ነው እንጂ መኪና ነበረ። ኮምቦልቻ 2 ሰዓት ያህል ተቀመጥ፣ ደሴ 1 ሰዓት፣ ከዛ ተበተነ። ገበያ ነበረ ዛሬ። አይዟችሁ፣ አይዞ ዛክ፣ አይዞ ደከማ ኖርማል ነው። እስኪ እየው መቅደላ ያ ቴዎድሮስ የሞተበት መቅደላ ቅዱስ ናቸው። እንካስቲ ችግር የለውም። መቅደላ ጩኸት በረከተ ምንድን ነው የሚባለው? ጩኸት በረከተ የሴቱን አናቅም ወንድ አንድ ሰው እንትን የሚባልበት የቴዎድሮስ የሞተበት ሀገር ያ መቅደላ ማለት ነው። ስደርስ እዛ ቀርጽላችኋለሁ። ግን
ነገ የሚሄደው በመኪና ነው። ግን እዚህ አማቶች ቤት ነው የማድረው። ብታይ እናቴ ቤት ነው የማድረው። ያንተ አትልም እንደትል በላ ኖርማል እኮ ነው ሲጀምር ገብቷል። ያው እንግዲህ ይታያችኋል መቅደላ አጼ ቴዎድሮስ የተሰዋበት አካባቢ ነው። ከስሩ ደግሞ የምታዩት ደበቅ ይባላል። ደበቅ ይባላል እንግዲህ ይሄ ነው መቅደላ የሚባለው። አንዳንድ ምሳሌ የምታውቁት ልጆች ልትኖሩ ትችላላችሁ። አሁን ያው ደግሞ የምታውቁት ካላችሁ ኮሜንት ማስቀመጥ ሰብስክራይብ እና አንተን አሁን ቪዲዮን የቀረጽከው አይደል? እስኪ በአንተ ስንት ሰው ላይክ ያድርግ፣ ስንት ሰው ሰብስክራይብ ያድርግ? እስኪ አንተ አድርግና ስንት ሰው ያድርግ ሰብስክራይብ እና ላይክ ያደርግልሃል እያለችኝ ነው። እና ለእሷ አለህ እንዲታረጉልኝ። አዎ እና እንዳታሳፍሩኝ ሰብስክራይብ ላይክ አድርጉልኝ። አሁን ካሜራማን ተቀጥሬ ነው። ለማንኛውም እድሉን አሳልፈን ላለመስጠት ካሜራማን ተቀጥረን ነው እና በቻላችሁት መጠን ላይክ እና ሰብስክራይብ አድርጉ እና ወደ ያለውን ነገር እንደዚህ የተከታተልን እየቀረጽን እናቀርብላችኋለን። እናንተም በቪዲዮ ዘና እያላችሁ ላይክ እና ሰብስክራይብ እንዳይለይ አደራችሁን እያልኩ ነው። እና ማለት ነው ቤተሰብ ይሄን ይመስላል ሀገሬ። ያው ግን መንገድ ትራንስፖርት አለ። ያው እንደነገርኳችሁ በእንትኑ ሁኔታ ነው፣ በዚህ በሀገሩ ሁኔታ እንደፈለግ ምናምን ያኔ ሰዓት ገደብ አለው መሄጃ ማለት ነው። በዛ ምክንያት ነው በእግሬ እየሄድኩ ያለሁት። ተረኛ አግኝተን እዚህ አካባቢ የሚያድር ባጃጅ ማለት ነው እንትን አለ ሞልቶ አገኘ ነው። አይ እስኪውት በዓል የገጠር ልጅ መሆን እዛ ጋ ነው የማድረው አሁን ማለት ነው። አማት በስመ አማት አይደለችም እናቴ ቤት ማለት ነው። ከዛ ሲቀጥል እዛ ወዲያ ደግሞ ጎራው ስር ደግሞ የኔ ሀገር ነው። ግን አሁን አልሄድም፣ አሁን አልደርስም። እናቴ ቤት ነው ሁለተኛ ቤት ማድረው እና ላይክ ኤንድ ሰብስክራይብ አድርጉኝ። ወይኔ እንደ ብሎ ነው የሚያልቀው ያለ ታይቆልቁለት በእግሬ ነው የሚሄደው። አያችሁ? እሺ ከነሽ ቁጭ እንበል። እነዛ ሰዎች ያቸው ዘታች አያችሁት? ያታይ መንገድ እንደ ብሎ ነው የሚያልቀው። ሽናዛክ ወይኔ እግሬ በአላህ እግሬ ልነግራችሁ አልችልም። ወላሂ ላዚም እንዴት ተንቀጠቀጥኩኝ፣ እንዴት ተንቀጠቀጠ ማለት ነው። ወላሂ ይሄ ሰፈሩ በጣም ነው የሚያስፈራው። የሚገርማችሁ ነው የሚያስፈራው ሰፈሩ በጣም ነው የሚያስፈራው። እና አበረታቱ፣ ላይክ ኤንድ ሰብስክራይብ እያደረጋችሁ ይሄንን ቆልቁለት ሳልወርቅ ልውረድ። ካሜራውን ላስቀምጥና ማለት ነው። እስኪ በዓላ ደስ አይልም? ግን እኮ በዓላ ክረምት አይመስልም። እስኪ ግርጥት ያለ ነው እኮ ነው። እስኪ ልጅ ካሜራ እንዳይገባብኝ ብዬ ነው ብስም አደረገው። ይሄን ታውቁታላችሁ? የቅጠል እንትን ጥንጭ ይሄ ልዩ ይሄ ቅጠል ምንድን ነበር የሚባለው? ይሄ ቅጠሉ ማጢስ ይባላል። ይሄ ባለ ማጢስ ረሳሁት። ያ ደግሞ እንትን ነው። ካሜራ እንዳግባ አንተ ምን እያጋስተ እንደዚህ ነው እንደሚገሳው ስርዓት አይኖርም። እና ላይክ እና ሰብስክራይብ አድርጉ። በቃ ቤተሰብ ደህና ደሩ። እሺ